የውርምቻይ ሊታይ አያም ያጄጄ ሙሊታይ ዴር የመጣም ሁልማም አበይ ለቁራ አምስተኛ ዘማን ገግነ በገግነ ሊላት እንዳድር ነቢ በሁክሙ መንግስቲ ለታበነ አያም ሀባጄጄ ሙሀባጄጄና ይህን የስልጤ ህዝብ የረጅም ጊዜ ታሪክ ባለቤት እንደሆነ ይታወቃል። የሀርላ ሱልጣኔት፣ የሸዋ ሱልጣኔት፣ የሀዲያ ሱልጣኔት ውስጥ የራሱ መንግስት የነበረው ባህልና ቋንቋውን ጠብቆ የኖረ በሂደትም የነበሩ ስርዓታት በተለያዩ ክፍላት ሀገራትና አውራጃዎች በትነውት ፈታኝ ትግል ውስጥ ቆይተዋል። በእነዚህ ጊዜያት በጊዜ የነበሩ ገራዶች፣ የሀገር ሽማግሌዎች፣ የሃይማኖት መሪዎች በተለያየ የአስተዳደር ክልል ውስጥ ቢኖርም የራሱን ባህል ቋንቋ እንዲያሳድግና እንዲጠብቅ አበክረው ሰርተዋል። በሂደትም ኢህአዴግ ሀገሪቱን ከተቆጣጠረበት ጊዜ ጀምሮ ለሌሎች ብሔር ብሔረሰቦች የተሰጠ መብት ተነፍቆት ለ10 ዓመታት ህገ መንግስታዊ መብቱ እንዲከበርለት ጥያቄ አቅርቦ እነሆ 1993 በዚህች ዕለት የዛሬ 25 ዓመት በሪፈረንደም ህዝበ ውሳኔ አግኝቶ ዞኑን መስርተዋልና ለዚህ ለተጋችሁ ለለፋችሁ በዚህች ምድር ላላችሁ ረጅም ዕድሜና ጤና ብልጽግና እየተመኘው ወደ አሄራ የሄደችው ጀነትን እንመኛለንና አንዴ አመስግኑልኝ። ማዕከላዊ ኢትዮጵያ ቀድሞም እንደምታውቁት በጎጎት ሸንጎ ለረጅም ዓመታት ተሳስሮ የኖረ ህብረተሰብ ነው። በቋንቋ በባህላችን የተሳሰርን ነን። እንግዲህ የቀጣይ ዕጣ ፈንታችንን በዚህ ውስጥ እንደሆነ እናምናለን። ክልሉን የብልጽግና ተምሳሌት ለሚያደርገው ጥረት የዞናችን ህብረተሰብ የሚያደርገው ጥረት ባለፉት 2 ዓመታት አሳይተናልና ይህንኑ አጠንክረን በመቀጠል ዞናችንን የብልጽግና ተምሳሌት በማድረግ ለሀገርና ለክልሉ ለምናበረክተው አስተዋጽኦ የላቀ ደረጃ ለመስራት በዚሁ መድረክ እናረጋግጣለን። ይህ ቀን በብዙዎች ቁርጥ ቀን ልጆች መስዋዕትነት የትግል ጽናት የተገኘ የማንነት መሰረትና የአንድነታችን ሕያው ምልክት ነው። ለዚህ ቀን ላበቃችሁን እያመሰገን የስልጤ ህዝብ በታሪኩ፣ በእምነቱ፣ በንግድ፣ በክህሎት፣ በባህሉ፣ በማህበራዊ አኗኗሩ ለኢትዮጵያ የቁም ነገር ስንቅ የሆነ እሴቶች ባለቤት ነው። የመቻል በጊዜ አክባሪነት፣ በስራ ፍቅር የሚታወቅ ለአንድነት ምሳሌ የሆነ ህዝብ ነው። የዛሬ የውራጋ በዓል ባህላችን፣ ታሪካችን ለማስታወስ ብቻ ሳይሆን ይህ ታላቅ ማንነት ለቀጣይ ትውልድ በክብር ለማስረከብ የምንገባው አዲስ ቃል ኪዳን ነው። የስልጤ ህዝብ የማንነት ጥያቄ ምላሽ አግኝቶ ራሱን በራሱ ማስተዳደር ከጀመረበት ባህል ታሪክን ማልማት ከዚያን ጊዜ ጀምሮ በውጤት የታጀበ እንቅስቃሴ ስናደርግ ቆይተናል። ይህ ታላቅ ጉዞ የማንነት ማረጋገጫ ብቻ አልነበረም። ብሔረሰቡ ለሰላም ለእድገት ያለው ቁርጠኝነት ያሳየበት ነው። 25ኛ ዓመት ቋንቋችን ባህላችን ለማሳደግም አዲስ ምዕራፍ የምንከፍትበት ነው። የዞናችን መንግስት የስልጤ ታሪክ ባህል የሚገልጹ ቅርሶችን የሚዳሰሱና የማይዳሰሱ ቅርሶች በዩኔስኮ ለማስመዝገብ ጥረቶች እያደረገ ይገኛል። እነሆ ክልሉ ባደረገልን ጥረት ይህ አካባቢ የአካባቢያዊ ስነ ምህዳር የጂኦ ፓርክ በዓለም በአፍሪካ 3ኛ ሆኖ እንዲመዘገብ ክልሉ መንግስት እየሰራ ነውና አንዴ አመስግኑልኝ። በተለይ የህብረተሰቡ ባለፉት ዓመታት በሰራነው ስራ የተለያዩ የመሰረተ ልማትና የተለያዩ ልማቶችን አምጥተናል። እዚህ መድረክ ይሄን አንዘረዝርም። በትልቁ ለፍታችኋል፣ በትልቁ ተግታችኋል። የዞናችን ህብረተሰብ የኃይል ጥያቄ ነበረው። ባደረጋችሁት ጥረት የሰብስቴሽን ባለቤት ሆነናል። እንዲሁም የካሊዲቾ ፕሮጀክት ከቆመበት እንዲንቀሳቀስ ተደርጓል። ሰፊ የውሃ ፕሮጀክቶች እንዲንቀሳቀሱ
አዲሱ ክልል ከፍተኛ ጥረት አድርጓልና ከፍተኛ አመራሮቻችን በዚህ መድረክ እንድታመሰግኑ እጠይቃለሁ። እንግዲህ ከተሞቻችን ምቹ እንዲሆኑም የተደረጉ ጥረቶች አበረታች ውጤቶች እያመጡ ነው። በዚህ ምዕራፍ በስልጤ ታሪክ በዚህ ስቴዲዮም ወራቤን የዞናችን ማዕከልና የማህበራዊ ክላስተር መዲና የሆነችውን ለማልማት በአንድ ቀን 1000 በሬ አበረከታችኋልና እጅግ አድርገን በድጋሚ እናመሰግናለን። የማምረት ሂደትን ሲያነሳ አባረ ሀይረ የፈሬ ከርመ ዝላም የፈሬ ወጂ የበቸግን ሀመይ ባላት ፌሬ ይላል። ይህ ምን ማለት ነው? በጋ ፀሐይ የፈራ ክረምት ፀፋይ ዝናብን የፈራ ልጆቹ ሲያለቅሱበት ልክ ጅብ እንደሚጮህ እያለ ያስፈራራል። ስለዚህ ትጋ፣ ስራ፣ ዝናብን ፀሐይን አትፍራ ነው። ለዚሁ ባደረጋችሁ ጥረት ባለፉት ዓመታት በሰራነው ስራ ከዞናችን ለዓለም የሚበቁ እና ወደ ኤክስፖርት ውስጥ የገባናቸው ምርቶች ማምረት ችለናል። ይህ ብቻ በቂ አይደለም ብለን በኢንዱስትሪው ዘርፍ አምርተን ለዓለም ለማብቃት 1000 ሄክታር መሬት አዘጋጅተን በዚህ በ406 ወደ 208 የሚሆኑ ባለሀብቶች ኢንዱስትሪ ማዕከል ውስጥ ገብተው በማምረት ሂደት ላይ ይገኛሉ። ወደ ተግባርም ገብተናል። እነሆ ይቀጥላል። የተከበራችሁ የባህሉ ታዳሚዎች ስልጤን የማያውቁት የልማት አሻራውን ለማንኳሰስ አይችልም የሚል ተስፋ የማቁረጥ መንፈስና እሴታችሁን የሚንድ የደረማ እያሉ ያንቋሽሻሉ። እሴትን የመናድ ዘመቻ ስለሆነ ይህ ተቀባይ እንደሌለው እንድታረጋግጡ በዚህ መድረክ እጠይቃለሁ። የምትሰጥ እጅ ከላይ ናት በሚል ትላልቅ አሻራዎች ማሳረፍ በቻላችሁት በጋራ ትብብርና ጥረት እንደሆነ ይታወቃል። ስልጤ በአሁን አስተሳሰብ የተገነባ ከዜሮ ተነስቶ ተአምራት መፍጠር የሚችል እችላለሁ የሚል መንፈስ ያለው ህዝብ ነው። የስልጤ ህዝብ ለሌሎች ማህበረሰቦች አርአያ ሊሆን የሚችሉ በርካታ እሴቶች አሉት። ስልጤ ማለት ራስን ለራሱ የማይታክት ነው። ለስራ እንግዲህ ዜሮ ተነስተን ለዚህ ደርሰናል። ተምሳሌ ስራዎችን ሰርተናል። ላባችንን አፍስሰን በርካታ ውጤቶች አምጥተናል። ይህ እሴት ተጠናክሮ እንዲቀጥል እንፈልጋለን። ስልጤ በእምነት ጠንካራ፣ በስነ ምግባር የታነጸ ከሌሎች ወንድም ህዝቦች ጋር ያለው መስተጋብር በመከባበር በፍቅር የተመሰረተ ነው። ችግሮች ሲፈጠሩ ችግሮችን በሽምግልና የሚፈታ ነው። ከሌሎች ጎረቤት ሀገሮች በጋራ ጎረቤት ወገኖቹ ጋር በጋራ የሚሰራ ነው። ለታላላቆቹ ክብር የሚሰጥ ለሰላም መንገድ ክፍት የሆነ ይህን እንደ ጥበብ አድርጎ የሚቆጥር ነው። አንዱ ሲወድቅ ሌላውን ደግፎ የሚያነሳ፣ አንዱ ሲቸግር የሚደግፍ ትልቅ ድንቅ ባህል ያለው ነው። ይሄ ተጠናክሮ እንዲቀጥል ትውልድ እንዲይዘው እንፈልጋለን። መንግስት በዚህ ዘርፍ አበክሮ ይሰራል። ወደ ስልጤ ምድር የመጣ እንግዳ ሀበይ ሞገሬት መጣሙ በፎኔም ተብሎ ይቀበላል። ልባችን ሰፊ ነው። ሰላም ለልማት የእድገት መሰረት መሆኑን ይረዳል። ለአካባቢና የሀገሩ ሁከት ለሀገርና ለአካባቢ እድገት ጠንቅ እንደሆነ ይገነዘባል። የተከበራችሁ ወጣቶች፣ የዚህ ጊዜ ባለቤቶች፣ የቀጣይ ትውልድ እና መሪዎች፣ ያለፈው ታሪክ የኛ ወደፊት የሚመጣው ጉዞ በጣም ረጅም ነው። ለነገ ታሪክ መስራት ይኖርብናል። ወጣቶች የጀመርነው ጉዞ እንዲቀጥል ባለፉት የለውጥ ዓመታት የለውጡ መንግስታችን የብልጽግና መንግስት ብዙ ዘርፈ ብዙ ጥያቄዎችን መልሷል። የመሰረተ ልማት ጥያቄዎችን መልሷል። ሙሉ የማስተዳደር ነፃነት ጉዳዮችን መልሷል። በእምነታችሁ ድምፃችን ይሰማ የነበራችሁ ንቅናቄ መጅሊሱ እንዲቋቋም የሚታደርጉት ጥረት የታወቀ ነውና ለዚህ እውቅና ሰጥቶ በአዋጅ አቋቁሟል። እንዲሁም የፋይናንስ አካታች ስርዓት ያልነበረ በመሆኑ በወለድ ምክንያት ከባንክና ከፋይናንስ ተቋማት ተነጥላችሁ የነበረ ስለሆነ ይህ የብልጽግና መንግስት ወለድ አልባ ባንክና ማይክሮ ፋይናንሶች እንዲቋቋም በማድረግ
የህዝቡን ጥያቄ መልሷል። ስለዚህ ከዚህ መንግስትና ከብልጽግና ፓርቲ በጋራ ተሳትፋችሁ እና ይሄ መንግስት እንዲቀጥልና የጀመራቸው ስራዎች ከድል እንዲበቃ ብልጽግናን እንደምትመርጡ እርግጠኛ ነኝ።